ሰላም እንዴት ናችሁ? እግዚአብሔር ይመስገን። ገንዘብ ወይስ እርሶ ማነው አለቃው? ሰላም ውድ ተመልካቾቻችን፣ ዛሬ ስለ ብዙ ሰዎች ሕይወት በቀጥታ የሚነካ አንድ አስፈላጊ ርዕስ እንነጋገራለን። ገንዘብ ይቆጣጠራችኋል ወይስ እርስዎ ኖት ገንዘብ የሚቆጣጠሩት? አብዛኞቻችን ገንዘብ ለሕይወታችን አስፈላጊ እንደሆነ እናውቃለን። ምግብ ለመግዛት፣ ቤት ለመከራየት፣ ትምህርት ቤት ለመክፈል፣ ብዙ ነገሮችን ለማሟላት ገንዘብ ያስፈልገናል። ነገር ግን ገንዘብ እኛን መቆጣጠር ሲጀምር ችግሮች ይፈጠራሉ። ገንዘብ አለቃው ከሆነ ምን አይነት ችግሮች ይፈጠራሉ? አንደኛ፣ ገንዘብ አለቃችን ከሆነ ብዙ ጊዜ ውሳኔዎቻችን በፍላጎት ሳይሆን በፍርሃት እናደርጋለን። ደሞዝ ከገባ በኋላ ወዲያውኑ ያልታቀዱ ወጪዎችን ማድረግ፣ ከሌሎች ጋር ለመወዳደር ከአቅም በላይ መግዛት፣ ሁልጊዜ በዕዳ መኖር፣ ስለ ገንዘብ ዘወትር መጨነቅ። እንደዚህ ያሉ ውሳኔዎች ገንዘብ እርስዎ እየመራ እንዳለ ያሳያል። እርስዎ በገንዘብ ቁጥጥር ስር መሆኑን ያስረዳል። እነዚህ ምልክቶች ሲኖሩ በፍጥነት እርምጃ ውሳኔ መሄድ ይገባዎታል። እርስዎ አለቃ ከሆናችሁ ምን አይነት እድገት ሊኖረው ይችላል? ገንዘብ ላይ ከሰነጠላችሁ፣ ገንዘብ ላይ አለቃ ከሆናችሁ፣ ገንዘብ ላይ የበላይ ከሆናችሁ፣ ገንዘብ የምትቆጣጠሩ ከሆነ ነገሮች በተለየ መንገድ ይሄዳሉ። ጊዜያችሁን ታቅዳላችሁ፣ አላስፈላጊ ያልሆኑ ወጪዎችን ትለያላችሁ፣ ቁጠባችሁን ለወደፊት እቅድ ታወጣላችሁ፣ ገንዘብ ለእርሱ እንዲሰራ ታደርጉታላችሁ። ሀብታም መሆን ብዙ ገንዘብ መያዝ ብቻ አይደለም፣ ያለውትን ገንዘብ በጥበብ መምራት ነው። እነዚህ ምልክቶች ሲታዩ፣ በዚህ ስነ ልቦና ውስጥ ከተገኙ ገንዘብ እርሱ እየተቆጣጠሩት ነው እንጂ ገንዘብ እርሶን እየተቆጣጠሩት እንዳልሆነ መረዳት ይችላሉ። ሶስተኛ፣ ገንዘብ እንዴት መቆጣጠር ይቻላል? ገንዘብ ለመቆጣጠር አንደኛው በጀት ማዘጋጀት፣ ሁለተኛ የወር ገቢያችን ወጪያችን በግልጽ መመዝገብ፣ ከሚያገኙት በታች መኖር። ይህ ቀላል ቢመስልም ለገንዘብ ነፃነት ትልቅ መሰረት ነው። ቁጠባ ልማድ ያድርጉ። ምንም ያህል ትንሽ ቢሆን በመደበኛነት ቁጠባ ወደፊት ትልቅ ልዩነት ያመጣል። ከስሜት የተነሳ ግዢን ይቀንሱ። አንድ ነገር ከመግዛቱ በፊት በእርግጥ ያስፈልገኛል ብለው ይጠይቁ። ይህን ካረጋገጡ፣ እነዚህን ካሟሉ እርስዎ ወደፊት ሂሳቡ ላይ ወደፊት የሚመጣበትን ችግር ቀድመው መከላከል ይችላሉ። ዛሬ አንድ ቃል ግን ኃይለኛ